ሌላ ነገር ውስጥ ከምንገባ ይኸውልህ መጀመሪያ መጨረስ ያለብንን ነገር ስንጨርስ መሄድ ትችላለህ። መጀመሪያ መጨረስ ያለብንን ነገር መጨረስ እንችል መሄድ ትችላለህ። ስማኝ፣ አሁን ግን መሄዳችን ምን ዛሬ ላይ ብድግ ብዬ ስነሳ አንጨርስ አይደለም እኮ ስንጨርስ ትሄዳለህ። አሁን ግን መጨረስ ያለብን ጉዳይ ስላለ አትሄድም። ተነስተህ ነው እንዴ? ስራሽ ልሄድበት እያልኩሽ ነው። ልቀቂው አብርሽ ለምን አታወራትም? ቆይ እስኪ ተረጋጋ። አንተ ምን ነው አውራት በቃ ምን ማውራት የምትፈልገውን ነገር ስማት። በቃ ዝም በል አንተ። ምን ብዬ ነው የምሰማው? ሻወሪ ቶሎ በይ። ከመሄድ በፊት ማውራት የምትፈልጋቸው ነገሮች ካሉ አውሪ። መጀመሪያ ስነ ስርዓት ይኑርህ። እሺ ይቅርታ። ቶሎ ታውሪ ነገር ካለ አውሪ። አትሂድ በቃ አንድ ቀን አውሩበትና እኔም ልውጣና በቃ አውሩበትና በእንደዚህ አይነት ስሜት ላወራ አንችልም። በእንደዚህ አይነት ስሜት ላወራክ አልችልም። ምን እሺ፣ ለምንድን ነው አሁን ቅርምት? ምን አለ መጨረስ ያለብን ነገር እኮ ለምሳሌ ምን ያኔ እንደፈለክ መሆን ትችላለህ። አሁን ግን መሄድ አንችልም። ምን ወይኔ ጉዴ! እንድታውቁልሽ ሁሉንም ነገር ትቼልሽ ነው የምሄደው። በእግዚአብሔር ምን ሆነ ነው? እያስጨነቀኝ እኮ ነው አብርሃም። እንዴ እስቲ በእግዚአብሔር ምን ላውራትሽ? በቃ እሷ ማለት ነው እያረከለ አትሂድ አለች እኮ ነው እያረከለ ምንድን ነው ይሁን ከለ ምንም በቃ መሄድ ፈለኩሽ። መሄድ ትፈልግ ደግሞ አንተ ሁሉ ጊዜ ትክክል መስለህ ነው እንዴ የምትታየው? ወይም ለአንተ የሚታየው እንደዛ ነው እንዴ? እሺ ምን ላድርግልሽ? ምን አጣሽ? ምን ልርዳሽ? ምንም አታርግልኝ። ምንም አልፈልግም። ነገር ግን ያልጨረስነው ነገር አለ። ምን? ያኔ ስንጨርስ መሄድ ትችላለህ እኮ ነገር። አሁን ግን መሄድ አትችልም። ለምን እንዴ? ምክንያት በማየት ቋንቋ ነው ማስረዳት። አይገባም እንዴ? ወይኔ አብርሃም፣ ኧረ በእግዚአብሔር እንዴ በእናትህ ነው አውራት። በቃ እስቲ ታብል መውጣቱ ስላንተ ይጠቅማል እንዴ? ተው እስቲ አብርሃም ለቃቃው እንዴ ሌላ ነገር ውስጥ እንድገባ ነው እንደምፈልገው? ምንም ነገር ውስጥ አንገባም እኮ መብት ስላለኝ ነው። እሺ እሷ እንድታወራት ድረስ እኔ ምን ላድርግ? በቃ በእግዚአብሔር በቃ ፍላጎት የላትም። ይኸው ያው በቃ አወራለሁ። ችግር የለውም። ወይኔ ምን ነው ዛሬ ብድግ ስል እንትን አልሽ? ማውራት የፈለግኩት ነገር አለ። ሌላው ደግሞ የቀረ ልብሶች ጫማዎችም አሉ። ከቻልኩም ሌላ ጊዜ ወጥቼ ወስደዋለሁ። ካልቻልኩም በቃ ብዙ ማውራት ነገር አለ። ተረጋግቶ መስማት የምችል ከሆነ ትሰማኛለህ። አሁን ላወራ አልችልም። አውሪኝ። እስከዛሬ ግራ እያጋባችኝ ነው። እስከዛሬ ድረስ ያላወራችኝ አንድ ቤት ውስጥ እየኖርን ስንት ቀን ሙሉ ሳወራት ዝም ያለችኝ አሁን ላወራ እፈልጋለሁ ስትል እያየሻት ነው። እሱማ ግን በቃ እሺ በቃ ችግር የለውም። ማውራት ካለው ኦኬ አውሪ እንዴ። አሁን ስላልኩ የግድ አሁን መሆን አለበት እንዴ? እኔ ደግሞ አሁን አንቺን በቃ ወይ በኋላ ወይ አላውቅም ብቻ አወራሃለሁ። ሰዓት እየጨረስን ያለሽ ችግር የለውም አለ ብዙ ሰዓት ረጅም ሰዓት አለ። ነገ ያለ አሁን እንዴ በጣም ብዙ ላወራ የምፈልገው ነገር አለ። አትሰማም? ምንድን ነው የምታወሪው? እንዴ እስከ ዛሬ ድረስ እዚህ ሆኜ ለምን አላወራሽኝም? ሰዓት የለኝም። ችግር የለም። በእግዚአብሔር ከቆይ አልዳወራ ነው አልፈልግም። በቃ እኔ እንድትሄድ አልፈልግም። ሻወራለሁ። ለምን ነው እንዴ አልፈልግም እንድትሄድ። ለምንድን ነው እንዴ የማትፈልጊው? እኮ በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። እኔ ምን እፈልጋለሁ አልኩሽ። ምንድን ነው አውራት በቃ ሩታ በቃ አውሪው በቃ ማለት ነው እኮ አውራለሁ። ተረጋጋ። እስከ ዛሬ ድረስ ስወጣ ስገባ አንድ ቀን እንኳን ሰላም ብለሽ የማታውቂ ልጅ ዛሬ ላይ ተነስቼ ልወጣ ስል አትወጣም የምትይው ምንድን ነው? በቃ እንዳናገር ፍቀድልኝ ዛሬ እኮ። ለምንድን ነው የምታናግሪኝ? አናግሪኛ። ብዙ ማውራ ነገር አለ። አንተንም ደግሞ አይገባ። ለምን ነው ሰው መራረፍ የማትችለው? ሁሌ አንተ ያልከው ነገር ነው ትክክል። ሁሌ አንተ ሀሳብ ነው ትክክል። ሁሌ አንተ የምትፈልገው ነው ማድረግ ልችለው። ኦኬ ዛሬ ላይ እኔ ሁሉ ነገር ይታወቀሽ እንዴ? ልታለቅሽ ባልሆነ አያምርም። ዛሬ ብታለቅሽ አያምርብሽም ባንቺ። ገባሽ? እስከ ዛሬ ድረስ አጠገብሽ ነበርኩ። እሺ ልታወሪ የምትፈልጊው ነገር አለ አይደለ? እየሰማሽ ነው? ቆይ ልታወሪ የምትፈልጊው ነገር አለ ታስባቸው አይደሉም እኮ። ልታወሪ የምትፈልጊው ነገር አለ አይደለ? እሺ ዛሬ እንሰጥሻለሁ። አፍገባ እንደምትወጁ ያስታውቅብሻል ሩታ። ከሱ መለየት አትፈልጊም አይደል?